በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለአባታችን ለጻድቁ አቡነ አረጋዊ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ ገድላቸውን እናሰማለን። በመንግስቱ ፍጻሜ በባህሪው ህልፈት ውላጥ የሌለበት ወይም የማይኖርበት በነፋሳት ላይ የውሃ ድንኳኖችን ተክሎ የሚከታተም የወንዙን ውሃ በረቂቅ ማኅፀነ ደመና ጭኖ ወይም ስቦና ቋጥሮ የሚያመጣው ዳግመኛም በመባረክትና በነጎድጓድ ኃይል አጽንቶ በመላእክት እጅ በማቻኮልና በማፋጠን ወደ ላይ ወደ አየር የሚያሳርገው ወይም የሚያወጣው በመባረክት ብልጭታና በነጎድጓድ የድምፅ ንውጽውጽታ እያስገመገመ በአራቱ ማዕዘነ ዓለም ኃይሉን እያሳየ ቸርነቱን ለመግለጽ ለዘርና ለመከር የተራበውን ለማጥገብ የተጠማውን ለማርካት ለሰውም ለእንስሳም ለድሃውም ለባለጸጋውም እኩል ያዘንምላቸው ዘንድ ወደ ምድር ዝናብን የሚልከው ወይም የሚያዘንበው ኃይልና ጽኑ በሚሆን በእግዚአብሔር አብ በተለየ ስሙ ለዘላለሙ በእውነት እናምናለን። አዳምን ለማዳን ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሥጋዋን ለብሶ በፍጹም ተዋህዶ ሰው በመሆን ማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከመቤታችን ከቅድስት ድንግል ማርያም የተወለደ ዳግመኛም ሕማምና ደዌ የሌለባት የሰላምና የደስታ ሀገር የምትሆን ወደ ቀደመ የክብር ቦታው ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በሥጋው የታመመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮቱ ኃይል በሦስተኛው ቀን ከሙታን ተለይቶ በተነሳ በእግዚአብሔር በተለየ ስሙ ለዘላለሙ በእውነት እናምናለን። በባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በ50ኛው ቀን በደብረ ጽዮን ጉባኤ አዳራሽ ወረደ። በእጅ የማይዳሰስ ነበልባላዊ መጠጥ ይጠጡት ዘንድ ልማድ አይደለ፣ ነገር ግን የክርስቶስ አፍራሰ መንግስቱ ደቀ መዛሙርቱ ጠጥተውት በሀገሩ ሁሉ ቋንቋ እንዲናገሩ ዕውቀትን የገለጸላቸው የአብና የወልድ የባሕሪ ሕይወታቸው በሚሆን መንፈስ ቅዱስ በተለየ ስሙ ለዘላለሙ በእውነት እናምናለን። አሁንም እንደዚሁ በስም ሦስት ሲሆኑ በመለኮት በባሕሪ በሕልውና ወይም በአኗኗር በፈቃድ አንድ አምላክ ብለን በማመን በኢትዮጵያዊ ንጉሥ በካሌብ ልጅ
በአጼ ገብረ መስቀል ዘመነ መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማህሌታዊ ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላም አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ አጥቅቶ በትዕግስቱ ጽናት በትሩፋቱ ብዛት ያደረገውን ተአምራት የሚናገር የገድሉን ዜና እናሰማለን። የአባታችን የአቡነ አረጋዊ ጸሎቱ በረከቱ ሀብተ ረድኤቱ ይህንን ገድል ከምንሰማ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይሁን በእውነት። ይህ ከእንጦንስና ከመቃርስ ከጳቁሚስም የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ የሆነ የአባ ዘሚካኤል ወይንም የአቡነ አረጋዊ አነሳሱ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱ ስም ዕድና ይባላል። ሁለቱም እውነተኞች ታማኞች፣ እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጧትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያገቡለት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላ አባታችን አቡነ አረጋዊ ከሮም ወደ ጽርህ ወይም ግሪክ ሀገር ታላቁን የመንፈሳዊ ማኅበር ያቋቋመ ወይም የመሰረተ የመነኮሳት ሁሉ አባት የሚሆን አባ ጳቁሚስ የሚኖርባት ደውናስ ወደምትባል ገዳም መጣ። ከገዳሙ መነኮሳትም አንዱ አገኘውና ልጅ ሆይ ከወዴት መጥታል? እነሆ አንተ ሕፃን እንደሆንክ እመለከታለሁና አለው። እሱም አመጣጤ ከሮም ነው፣ ከአባ ጳቁሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳቁሚስ ዘንድ በእርጋታና በዝግታ አቀረበው። አባ ጳቁሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል አለው። እሱም እንደ አንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደ መሆንህ መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊ መንግሥት እወርስ ዘንድ እፈልጋለሁ አለው። አባ ጳቁሚስም የምንኩስና ሥራ ቀላል አይምሰልህ፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰነካክለዋልና አለው። አቡነ አረጋዊም አባ ጳቁሚስን አባቴ ወይ ፈተና አድርግልኝና ሥራዬን መርምረህ ተረዳ ወይም ተመልከት አለው። አባ ጳቁሚስም አንተ ራስህን በራስህ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመን እንደተናገርነው የአባ ዘሚካኤል ወደ አባ ጳቁሚስ የመምጣቱን የመድረሱን ነገርና ስለ ምንኩስናው የጠየቀውን ቃለ መጠይቅ እናብራራ ዘንድ ይገባል። ልጅ ሆይ እስኪ ጥቂት ተፈተን፣ መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመህ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ምጽዋትወ መከራ በትዕግሥት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱሱ አባታችን ዘሚካኤልም
ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትን የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳቁሚስም ስለ ሃይማኖቱ ጽናት፣ ስለ ጠዋዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህ በኋላ ልብሰ ምንኩስናውን አለበሰውና የአባቶችን የአባ እንጦንስና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር ያንተንም አክሊል ምንኩስናህን ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህ በኋላ በታላቅ ትጋት በጸሎትና በጾም ተጸመደ። በጸጥታና በእርጋታ ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና። ዝናውም በየሀገሩ ሁሉ እስከ አባቱ ሀገር እስከ ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳበ ውሱን ስሆን የዚህ ታላቅ ሰው የትሩፋቱ ገድል እናገር ዘንድ እንዴት ይቻለኛል በማለት አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱንና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቦና ምን አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ሥራችሁ እሱ በጥፍ ይጨምርላችኋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። እነሱም የቆስጠንጠንያው አባ ሊቃኖስ፣ የሀገረ ቁስያው አባ ይምሃታ ናቸው። አባ ጽህማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ ፍፄ ከእስያ፣ አባ ጰንጤሊዮን ከሮምና አባ አሌፍ ከቂስሐርያ፣ እሊህ ሁሉ አባ ጳቁሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙ በኋላ ሰላምታ ተሰጣጡ፣ እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳቁሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳቁሚስም ልጆች ሆይ በውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር በአንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚች በር እንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባት ሆይ እኛንም እንደነሱ አመንኩሰን አሉት። ያን ጊዜ አባ ጳቁሚስ የምንኩስናውን አጽፋ አጎናጸፋቸውና አመነኮሳቸው፣ ባረካቸውም፣ ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ እሊህ 8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግስትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የሥርዓተ ማኅበርን አመሰራረት ግብረ ምንኩስናን በመማር ከመምህራቸው ከአባ ጳቁሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤል መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚች ጎዳና ለመራሃን ለአንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በሥጋዊ መጠን ቆሙ ወይም ዕድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተመልቷልና። አባ ጳቁሚስም የዕረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሕሙን ያዝ በማድረግ ሥጋዬን ወይም አጽሜን ከተቀበረበት ከዚህ እንድታመጣ ወይንም እንድታፈልሳለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዛውሮ እንዲቀብረው
ያዘዘው መስሎት ነበር። ሌላ ብዙ ነገር ነግሮት በገዳሙ ውስጥ የሚኖሩትን አኀው መነኮሳትን በማኅበሩ ሕግና ሥርዓት መሠረት ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው፣ ያዘዝከኝ ሁሉ እፈጽመዋለሁ። ነገር ግን በሥርዓትና በሕግ ያጸናኝ ዘንድ ስለ እኔ ወደ ፈጣሪ ጸልይልኝ አለው። አባ ጳቁሚስም ልጅ ሆይ እምነት ይኑርህ ብቻ እንጂ ሁሉ ይደረግልሃል አለው። በዚህ ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽርህ ወይም በግሪክ ሀገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከሥጋው ተለየች። ከዚህ በኋላ አባ ቴዎድሮስና አባ አርሰስዮን በአባ ጳቁሚስ ፈንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህም ወንድሞች መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ሕግና ሥርዓት የገዳምን ሥርዓተ ማኅበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም አስተዳዳሪ አግኝተዋልና። አባ ቴዎድሮስም የሊህን የስምንቱን ቅዱሳን ወንድሞች የእርስ በእርስ መዋደድ የጽድቃቸውንም ሥራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበርና፣ ስለዚህም እንደ ልማዱ ከእነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያም የአባታችን የዘሚካኤል እናቱ ንግሥት ዕድና የልጇ ዜና ሰምታ ወደ እርሱ መጣች። ስለ እሷም እናት ንግሥት ዕድና መጥታለችና ና እንሂድና ሰላም እንበላት አሉት። እሱም ስለ ክርስቶስ ስም ከእሷ ከእናት የተለየቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነህ ወደ እናትህ ሂድ እንጂ ስለ አንተ ከሩቅ ሀገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞች በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን ፈቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥት ዕድናም ልጅ ሆይ 9 ወር የተሸከመችን ማኅፀኔን ወተት አጥብተው ያሳደጉ ጡቶችን አስብ፣ ስለ ኃጢአት ያትናቀኝ አታቃለኝም። ልጅ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠ በፈጣሪ አማጽናለሁ ስትላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንን ሳታደርግምን? ክብሯንና ብልጽግናዋን ትታ ወደ አንተ የመጣችው በእናትህ ላይ ልብህን አታስጨክን። ከጎዳናው ርቀት የተነሳ ያገኛትን ድካምና ከሰውነቷ የወረደውን ወዝ ወይም ላብ አስብ በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔም እንደ አንተ አልባሰ ምንኩስናን እጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ አመንኩሰው ልብሰ ምንኩስናን አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳሙ ውስጥ ካሉ የሴት መነኮሳት ጋር ከዚያ ትኖር ነበርና፣ የአባ ጳቁሚስ እህትም እንደዚሁ መንኩሳ ከወንዶች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ እህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ
ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና። በገዳሙ ውስጥ ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህች የአባታችን የዘሚካኤል እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርን በፍጹም ልቦኗ የምትወድ ሆነች። እንደዚሁም ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማኅበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ሥራ እየበለጸገ ብዙውን ነገር በመተውና በማግለል በጾምና በጸሎት ጸና። የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ጀመር። እሊህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያህል ተቀመጡ። በዚያን ጊዜ ግን ገሪማ የተባለ አባ ይስሐቅ ከነሱ ጋር አልነበረም። ከዚህ በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴ ስዩን ስንብት ጠየቁ። በማኅበሩ ገዳም ውስጥ የሚኖሩ ከተወደደ ወንድሞቻቸው ጋርም ተሰነባበቱ። እነሱም በፍቅረ እግዚአብሔር አንድነት ሸኟቸው። ከትውልድ ሀገራቸው ሮም ከደረሱም በኋላ ብዙ ድንቅ ድንቅ ተአምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚያች ሀገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮምንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያዋን የሚያደርጉ ነገሥታቶቿም ሃይማኖታቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት የሆኗት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጽሐፍ አግኝተው ተረዱ። ይህ አባታችን አረጋዊም የቀናች ሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እሱ በመለኮት ጽዮነት የጣፈጠ ነውና፣ ይልቁንም የማስተማር ጥበብና ዕውቀት የሐሳብ ጥልቀት ያለው ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣፈጡ የጣሙ ናቸው። ዓይኖቹ በትክክል ይመለከታሉ፣ ጆሮቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በሱ ቃል ለማመን በሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጌታችን አስራት አድርጎ በሰጣት በዚያች ሀገር ማለት በኢትዮጵያ ፍቅር ልቡ ተነደፈ። ከዚህ በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉሡና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህርና ያለ አስተማሪ ያመነች የዝችን ሀገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮም ሄደና በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህንን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከነዋየ ቅድሳትና ከመጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው ወጥተው አስቀድሞ
መንገዱን በሚያውቃት በአባታችን በአቡነ አረጋዊ መሪነት ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ንጉሡና ጳጳሱም እሊህን ቅዱሳን በተመለከቱ ጊዜ ፈጽሞ ተደሰቱ። ስላመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸው፣ ስለ ሃይማኖታቸው እጅግ አድርገው ወደዷቸው። የእነዚህንም ቅዱሳን ያመጣጣቸውን ወይም የመጡበት ዘመን ከኢትዮጵያ ነገሥታት አብርሃ አጽብሃ ጀምሮ 6ኛ ንጉሥ የነበረ የሰዓል ደረባ ልጅ አልአሜዳ በነገሰ በ5ኛው ዓመት ላይ ነው። እነዚህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነሱ በጣም ይወዱት ነበርና የነገሥታት ወገን እንደመሆናቸው መጠን አባታችን አቡነ አረጋዊ ለአባታችን ለይስሐቅ የእህት ልጅ ነበር። መልእክቱም እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግሥቱን ትቶ በሌሊት ተነስቶ ወጣ። መልአኩ ቅዱስ ገብርኤል ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በ3 ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽመው ተደሰቱ። አንገት ለአንገት ተቃቅፎ ተሳሳሙ። መሪር የሆነ የናፍቆት ለቅሶም አለቀሱ፣ ተላቀሱ። ስለዚህም እሊህ ወንድሞች አቤቱ በቸርነትህ ሁል ጊዜ ለምትሰበስበን ለጌትነትህ ምስጋና ለመንግሥትም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ንጉሡና ጳጳሱም ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍና የቃላቶቻቸውን ለዛና መዓዛ ባዩ ጊዜ ፈጽመው አከበሯቸው። ብዙ ድንቅ ድንቅ ተአምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችንና አምላካችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትን ያወጣሉ፣ እውር ያበራሉ። ለእያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከነሱ መካከል ተራራ ያፈለሷሉ፣ ባህሩንም ከፍለው ደረቅ መንገድ የከፈቷሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ በግራር ዛፍ ላይ አበራይተው ወይም አሄደው የዛፍ ቅጠል ሳይረግፍ በሮቹም ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል ያደርጉ ነበር። ወዲያውም ስንዴውን ለመገበሪያ ሰይመው ለ9 ሰዓት መሥዋዕተ ቁርባን ያደረሷሉ። በልሙጥ ወይም በአለት ድንጋይ ላይ የወይራ ተክል ተክለው በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱም ወይን ፍልጡን አንድደው እሳቱ ፍህም ከወጣው በኋላ ፍሙን በቀጭን ሻሽ ወስደው ለ9 ሰዓት የቅዳሴ ማዕጠንት ያደረሱም አሉ። ለቤተ ክርስቲያን አገልግሎት የሚውልና ለሥርዓተ ቁርባን ማከናወኛ ወይም ማዘጋጃ የሚሆን ውሃው ሳይፈስ በወንፊት ማይ ወይም ውሃ የሚቀዱ አሉ። ከእነሱም አንዱ ባረፈ ጊዜ የሥጋቸው ሥርዓተ ግንዘት በመላእክት እጅ የተከናወናለ። ይልቁንም ቁመቱና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ሥጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃንቅና ሳይናወጽ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት አዋቂ ወይም ጥበበኛ እንደሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ 10 የእጆቻቸው ጣቶችና 10 የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚብለጨለጩበት ጊዜ አለ።
ሀገራችን ኢትዮጵያ ያላንዳች ሐዋርያት ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማሳወቅ ፈጥነው ይሄዱ አሉ። የኢትዮጵያ ምድር በእነዚህ ቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃቸው ተሰራጨ። የእምነቷንም መሠረት አጸኑ። ጸሎታቸውና በረከታቸው የትሩፋታቸው ዋጋ በወዳጃቸው በሕዝበ ክርስቲያን ላይ ይልቁንም በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይህንን ገድላቸውን ከምትሰሙ ከሁላችሁ ጋር ይሁን። የጻድቁ የአባታችን የአቡነ አረጋዊ መልክዓ አቡነ አረጋዊ። ሰላምና ፍቅርን የተመላ የከበርህ መምህር አባታችን አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነጻነት መንገድን በመራው እግዚአብሔር ስም አምኜ የጽድቅህን ዜና ነግር ዘንድ አንደበቴን አከናውን፣ ልቦናዬንም ከሐኬት አንቀው። ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልህ አቡነ አረጋዊ ሆይ ጠላት በላዬ በድፍረት በተነሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ከበደልና ከርኩሰት የተነሳ ንጹሐት ሆነው ሞገስን ለተጎናጸፉ የራስህ ፀጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃያል ሆንክ አቡነ አረጋዊ ሆይ ጸብእን የሚወድ የጠላቴን ራስ እንደ ዱር ሸምበቆ ይድቀቅ። አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊትህ ወዝ ሰላምታ የሚገባ የማኑሄ ልጅ የማይተካከልህ ናዝራዊ አባታችን አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፀ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴ ስም የምታመሰግን መልአክ አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቤንም ከወዳጅህ ቅዱስ ገብረ ክርስቶስ ጋር የተመገብህ አባታችን አረጋዊ ሆይ ወደ ደብረ ሲንና ደብረ ከርቤ አሳርገኝ። በታላቅ ማኅበር መሃል ከፍ ከፍ አድርገኝ። ዘወትር የማስተዋል መዓዛን ለሚያሻትቱ የመንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነንህ ጻድቅ አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነትህ ከደዌ ፈውሰህ አድነኝ። እንደ አበባ የሚያስደስት ባለሟልነትን ለተመሉ ከንፈሮችህ ፈጽሞ ከንቱ ላልተናገረ አፍህ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነትህ ኃጢአትን የምታስምር ጻድቅ አባታችን አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ምልኡ እውቀትንም ስጠኝ። እንደ አእናቁ የልብስ ጌጦች ደስ ለሚያሰኙ ጥርሶችህና የአነጋገሩ ጣዕም እጅግ ለከበረ አንደበትህ ሰላምታ የሚገባ በክርስቶስ ፍቅር የተመላ ጻድቅ አባታችን አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ከስትንፋስ ጋር ለተዋሃደ የከበረ ቃልህና ከወይንም ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነቢየ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያየኸውን ህቡረ ምስጢራተ ምስጢር እስኪ ንገረኝ፣ ግለጽልኝ። የቅድስናን ሀብል ላሰረ
ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሊናዬ ውስጥም ሰላምና እርቅን አሳድርብኝ። ከማኅየዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍዩም ካባን ለተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አባታችን አረጋዊ ሆይ ይህንን ምስጋናዬን ተቀብለ ትካዜን የሚያስረሳ ሐዘንን የሚያርቅ ደስታን አድለኝ። የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ። የጠላቶች መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። በቀራንዮ እንደተተከለው የበር ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን ባበዛ ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክርንህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ለእነርሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ከተጠሩ ጻድቃን ጋር ተድላ ደስታ ባለበት በዚያ መንግሥተ ሰማያት እኖር ዘንድ አማልደኝ። የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማዕጠንትን ከቅዱስ የማህል እጅህ ጋር በአንድነት ለያዙ ስዝረ ክንድህ ሰላምታ የሚገባ የእግዚአብሔርን ሕግ የምታስተምር ስዩመ ኃይል ጻድቅ አማላጃችን አረጋዊ ሆይ አምሳዬ የሌለው የጸጋን ሽልማት ሸልመኝ። በንጹሕ የአማላጅነትህ መጠበቅ ልብስን እኔን አጎናጽፈኝ። ከአስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችህና በክርስቶስ ፍቅር ለተመላ ክቡር ጎንህ ሰላምታ የሚገባ በየጊዜው የወንጌልን ቃል የምታበራልን ፀሐይ አባታችን ጻድቅ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገሱ ክብሩ ከጨረቃ ክብር ይልቃልና ስለ ጽድቅ ብለህ ምንዳቤ ረሃብን ስለተቀበልክበት ሆድህን ጥበብን ለተመላ ጽሩይ ወርቅ ልቦና ሰላምታ የሚገባ የፍዩም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው አገልጋዩ ያዕቆብን ይውህና እንደወደደለት በደል የሌለብኝ እኔ ወዳጅህንም በአማላጅነት እርዳኝ። ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠ ውስጣዊ ሕሊና ሰላምታ የሚገባ በአማላጅነት ምዕመናንን የምትጠብቅ ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ አንዱ የሆንኩኔ በምግባር ደክም ያለውና ከነጣቂ ተኩላ ዲያብሎስ አፍ አድነ ጠብቀኝ። ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ እንቁላ ጌጠ ንዋይ ውስጥህ መዝገብ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ ልቦናዬ አንተን በመውደዱ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህ በሕሊናዬ ምድር አብቧልና። መልኩ እንደሚያምር የተጌጠ ራስ ወርቅ ውስጡ ረቂቅ ለሆነ ክቡር ህንብርትህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይን ተሰውርሃልና የኬልቂው ልጅ ነቢይ ኤርምያስ ወዳጅ የተመረጥህ ነህ። ንጽሐ መላእክት ስለ መታጠቂያ ፈንታ የትዕግሥት ማሰሪያ ትጥቁ ለሆነለት አካለ ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነትህ በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃል።
የቤተ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛ እነርሱን ለመሰሉ ጉልበቶችህና ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዢ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋራም አንድ የሆንክ ጴጥሮስ አንተነ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ክቡራት እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ በለዓም ካለማስተዋሉ የተነሳ አህያው እንደገሰጸችው ክፋትንና ተንኮልን የተመሉ ጠላቶችን ሁሉ አንተ ገስጽልኝ። በፍቅር ቀንበር ፈጽሞ የያዙ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ሥልጣንን የሰጠሃቸው እግዚአብሔር መንፈስ ቅዱስ ላጸናው የእግር መርገጫ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ የልጅ ጻድቅ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግንኋል። የኃጢአት መከራ ጎዳና መሰናከል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋሃዱ የእግር ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር ክቡር የሆንክ ቅዱስ አባታችን አረጋዊ ሆይ ሲሳራ በሴት ፊት እንደተዋረደ እስኪዋረዱ ድረስ ጠላቶችን አስደንግጣቸው። ሁለንተናው ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ላጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ቀድሞ እሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተዘጋጀ የጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ አንተን መርጦሃልና እንደ ሁለቱ ነቢይ ለተከናወነ መሰወር ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን ቅዱስ አረጋዊ ሆይ በ10 አህጉር ተሹመ 5ቱን መካከል የተቀበልክ አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ መሰወር ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እንመሰክራለንና በየዘመኑ እኔን መጎብኘትን ችላ አትበል፣ ከመልአከ ሞት ዓይንም በምልጃ ሰውረኝ። የሰውነቴን ሐሳብ ፈጽመ የምትረዳ ጻድቅ አባት አረጋዊ ሆይ ለክቡር የመልክ ገናናነት ምስጋና እየሰጠው እነሆ ይህንን ትንሽ የእጅ መንሻ ቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለመ ተድላ የሚገኝ ፍዩም ደስታን አድለኝ። ምስጢረ መንግሥት ኪዳን በውስጡ ተገልጿልና የደብረ ታቦር ምሳሌ ለሆነች ቅድስት ደብር ሰላምታ የሚገባ መስቀል ጋሻን ያስክ ኃያል ጻድቅ አባታችን አረጋዊ ሆይ ሥራችን በተገለጠ ጊዜ ወደምታስፈራው ባሕር እሳት ውስጥ እንዳንገባ እኛ ልጆችን አድነን። አስኬማ መላእክት እንደመና በውስጧ ወረደባት ደብረ ሲናንም ለምትመስል ቅድስት ደብር ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በሥጋ በነፍስ ኑሯችን ጥፋት እንዳያገኘን ስለ እናትህ ስለ ቅድስት ዕድና ብለህ እኛ ልጆችን አድነን። የምስጉን ጻድቅ አባ አንጦንስና በተጋድሎ የኖረ የአባ መቃርስ ደቀ መዝሙር ሰማያዊ ሰው ምድራዊ መልአክ ጻድቅ አባታችን አረጋዊ ሆይ የነጻነት ምድር ኢትዮጵያ የድንቅ ሥራህን ብዛት አይታ ደስ በሚያሰይ ቃለ ማኅሌት አረጋዊ እንደ ፀሐይ አበራ እንደ ኮከብም ደመቀ እያለች ታመሰግንሃለች። ለጸሎት እንደ ምሰሶ ተተክለ እንደ ብርሃን ድንኳን እጆችን የዘረጋ እንደ ቅዱስ ጴጥሮስም ወንጌልን የሰበክህ ጽኑ መስተጋድል ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረጅምና ቅርንጫፎቹ ብዙ እንደሆኑለት የሊባኖስ ዛፍ ጽድቅህ የበዛ የደብረ ጽባህን የጸሎት መሥዋዕት በምሽትና በማለዳ የምታሳርግ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል።
ደስ የሚያሰኝ ክህነት ሽቶ፣ ያማረ የምድረ በዳ አበባ፣ የቤተ መቅደስ በለዝ ምሰሶ፣ የዕንቁ ዘንግ፣ ሰውን የምታረጋጋ መምህራችን ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረቂቅ የብርሃን ግድግዳ፣ የሚሞቅ ፀሐይ ሰረገላ፣ የልጆችና የታላላቆቹ አባት የከበርህ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ወልደ እግዚአብሔር ክርስቶስ በሁለት ዓሣና በ5 እንጀራ 5000 ሰዎችን እንዳጠገበ በየዓመቱ በረከትን የምታድል ጻድቅ አባ አረጋዊ ሆይ ለአንተ ደቀ መዝሙሩም ሰላምታ ይገባል። ጤናና ሰላምን ስጠን የምንልህ መምህራችን ጻድቅ አረጋዊ ሆይ ዳግመኛ ሰላምን ያድለን ዘንድ ዘወትር የሚጠብቀን ጸሎትህ ከእኛ ጋር ይሆንልን ዘንድ ሰላምታ ይገባሃል። አቤቱ የጻድቁ አባታችን አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜያቱና በየሰዓቱ እኔን ቤተ ማርያምን ይህንን የሰሙትን በጸሎት አስቡን ያሉን እህት ወንድሞቻችን ጠብቀን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።